ሸት ላይ ከምትሰራ ይልቅ ሞባይል ስራ። እስኪ ሌላ ነገር አግኝ። እስኪ ስራ ፍጠር። እስኪ ቴክኖሎጂ ውስጥ ግባ። አዳዲስ ነገር አታምጡብን። ስራ አትፍጠሩ ነው። በቃ ተሰርቶላችሁ ፈቀድ ኩፊቱን በዚህ ላይ ተበቅታችኋል። ቀደምቶቹ ደጋጎቹ ከነብዩ አለይሂ ሰላቱ ወሰለም ለቅመው ተምረው ታቢዒዮች ከሷሐቢዮች አትባኡ ታቢዒን ከታቢዒዮች ተቀባብለው ትውልዱን አንጸው አልፈዋል። ያንን ነው እኛ ዛሬ ላይ የምንተውነው የምንሰራው። ባረከላሁ ፊኩም። አዳዲስ ነገር እንደ ቴክኖሎጂ በመጣ ቁጥር መንሃጅም እንደ ቴክኖሎጂ እንደ ሳምሰንግ ጋደገ። አስማው ሲፋትን በአሁን ሰዓት እንደዚህ ካደረግነው እንደዛ አቅላንጅ ሆኖ የሰው ልጅ ከሄደ በጣም አደጋ ውስጥ ስለሚገባ ነው። ተጠንቀቁ ብለው በዚህ ልክ የነገሩን። ባረከላሁ ፊኩም ባረከላሁ ፊኩም። ይሄ ጥንቃቄ ይገባዋል። ኢብራሂም النخعي رحمه الله تعالى እንዳሉት اخرجه الخرائطي في مكارم الاخلاق وابن بطة في الابانه الكبرى. ባረከላሁ ፊኩም። አሁንም እንደዚሁ ወደ ዋናው ከመግባቴ በፊት አደራ ልላችሁ ነው። አደራ የነዚህን የታላላቅ ሰዎች ምክር መያዝ ያለብን። እኛ መረን እንዳንለቅ ነው፣ አጉራ እንዳንዘል ነው፣ መስመር እንዳንስት ነው። ሀዲዱ ተሰርቶ አልቋል፣ አስፋልቱም ተጠጥቶ አልቋል። አንተ ተጓዥ ነህ፣ ተጓዝ። በቃ ዳርዳሩን እቀመቅማለሁ፣ በዚህ በኩል መጣጥፋለሁ፣ በዚህ ቅያስ አዘጋጃለሁ። ይቅርብህታው፣ ዝም ብለህ ስራ። አስፋልቱ ተሰርቷል አልቋል፣ ሀዲዱ ተዘርግቶ አልቋል። አይሟልጥም። አንተ ነህ የምትፈተለከው፣ አንተ ነህ ከሀዲድ እየወጣህ ያለኸው። በቃ ተሰርቶ አልቋል፣ ተጓዝ ነው የተባልከው። አለቀ። አዳዲስ ፍልስፍና ምን አመጣው? አሁን እኮ እያጨቃጨቀ እያነታረከ ያለ የተለያየ ነገር እያመጣብን ያለው አዳዲስ መጤ ነገር ነው። ይሄንን ተጠንቀቁ። ለምሳሌ እነ ኢማሙ አልአውዛዒ ረሂመሁላሁ ተዓላ የሚገርም ምክር መከሩ። ጽኑ በሐቅ ላይ በእውነት ላይ ራስህን እስቢር ነፍሰከ ዐለ ሱና ወቂፍ ሐይቱ ወቀፈል ቀውም። ሰዎቹ ቆሙበት ቁም፣ ቀጥ በል፣ አትሯሯጥ፣ አትገስግስ፣ አጉራ አትዝለል፣ መስመር አትዝለል። ያንተ አእምሮ ይቅርቶ፣ በቃ እቆሙበት ቁም። አንተ ጠፍቷቸው እንዳይመስልህ እነሱ። አንተ ምጡቅ አእምሮ ይዘህ አንተ ጂኒየስ ሆነ አንተ በቃ ልዩ ሆነ አንተ በቃ ልዩ አእምሮ እንደው ጂኒየስ በቃ የሰው አያቱ ምን አያቲላህ ሆነ አይደለም። ይቅርብህ። እነዛ እንቆች የዘለሉትን ዝለል፣ እነሱ ያለፉትን እለፍ፣ እነሱ እስከሄዱት ድረስ እነሱ ቆሙበት ቁም፣ እረፍ፣ ይቅርብህ ተዋሉ። ሚገርም ምክር ነው ወላሂ ከዚህ ከታላቅ ሊቅ ማለት ነው። ወቁል ቢማ ቃሉ ያሉትን በል፣ ወኩፈ አማ ከፉ እነሱ ከተቆጠቡ ሰብሰብ ካሉ ሰብሰብ በል፣ አትሯሯጥ፣ አትንቀሽቀሽ። በቃ ሰብሰብ በል፣ ዝም ያሉትን ዝም በል፣ የገለጹትን ግለጽ፣ ያስኬዱትን አስኬድ። አስማው ሲፋት ላይ እንግዲህ ሰዎች አጉራ እየዘለሉ ያሉት ሰለፎች ያልሄዱበትን ነው ያልሄዱበትን። ይሄ ከሆነ ይሄ ስለሚሆን ስለዚህ ይሄ ይሁን እያሉ እኮ ነው እያመጡብን ያለው ካልኩሌሽን ማለት ነው። የሚገርመው ወስሉክ ሰቢለ ሰለፊ ከሷሊህ የቀደምቶችህን ጎዳና ያዝ፣ ግባበት፣ እሱን ተጓዝበት፣ እመርበት፣ ተዋብበት። ፈኢነሁ የሰዑ ከማ ወሲዐሁም ለነሱ ይበቃሃል፣ በቃ ይበቃሃል። ዑመር ብኑ አብዱልዓዚዝ ረሂመሁላሁ ተዓላ ምን አለ? ይሄ ኢማሙ ላለካዒ ረሂመሁላሁ ተዓላ ኢዕቲቃዱ እንተ አህሊ ሱነቲ ወልጀማዓ የሚለው ላይ ተናግረውታል ረሂመሁላሁ ተዓላ። አላህ ይዘንላቸውና የሚገርመው ዑመር ብኑ አብዱልዓዚዝ ይሄ ትልቅ ስልጣንም አለው፣ አሚር ነው፣ ወዲህ ዓሊም ነው፣ ዛሂድ ነው። አላህ እንደው ኸይራትን ነገር የሰበሰበለት ደግ የአላህ ባሪያ ነበር ዑመር ብኑ አብዱልዓዚዝ ማለት ነው። የተወለደው በ63 ተወልዶ በ101 ነው የሞተው እንደ ሂጅራ አቆጣጠር ረዲየላሁ ተዓላ ረሂመሁላሁ ተዓላ። ቂፍ ሐይቱ ወቀፈል ቀውም ይላል። ሰው ቆመበት ቁም። ፈኢነሁም አን ዒልሚ ወቀፉ አውቀው ነው የቆሙት። ተደናብረው እንዳይመስልህ፣ ጠፍቶባቸው እንዳይመስልህ፣ መሄድ አቅቷቸው እንዳይመስልህ፣ ማሰብ ተስኗቸው እንዳይመስልህ። የሚገርም አእምሮ ነው የሰጣቸው። የነብዩ አጃቢ አድርጓቸዋል። የነብዩ አጃቢ የዳዕዋው ማሽኖች ነበሩ፣ የዳዕዋው ሞተሮች ነበሩ። ከነብያቸው ላይ ሲከላከሉ ነበሩ። እነዛ ጀግኖች ታላላቆች እንደኛ ዱንያ አላባከናቸውም። እንደኛ ስልጣንሽ ቅድምድም ውስጥ አልገቡም። እንደኛ ብክና አላሉ። ካኑ የኽዲሙነ ዲነል ኢስላምን አቂዳን ሲኸድሙ ነበሩ። እነዛ እቆሙበት ቁም፣ አትሯሯጥ፣ አትንቀዥቀዥ ነው። ፈኢነሁም አን ዒልሚ ወቀፉ በእውቀት ነው ቆም ያሉት። ጠፍቶባቸው መሄጃ አቶ ጨላልሞባቸው ድንግዝግዝ ብሎባቸው እንዳይመስል ከዚህ ወደዛ አያሳልፍም ብለው ነው። ወቢበሰሪ ናፊዚን ከፉ አይናቸው ይሄ አብሪ በሆነ አይን በጸና በሆነ ምልከታ እያዩ እየተመለከቱ ነው ምን ያሉት ቆጠብ ያሉት ሰብሰብ ያሉት። ስለዚህ ለላህ ያሉ ጌታ አላህ Subhanahu Wa Ta'ala የነገረህን እንደነገረ ቀደምቶች በተረዱት መልክ ሄድልኝ ናማ ምን እንዳለ ታውቃላችሁ።
አላህ Subhanahu Wa Ta'ala እንግዲህ ይሄንን ቁርአን አወረደ ተከተሉ አለ ሰዎች መጡና ተእዊል በተእዊል አደረጉ ተእዊል በተእዊል ለዚህ ሁሉ ያበቃው الرحمن على العرش استولى ተቆጣጠረ በየተረጉማለው ወደሚለው ሩጫ አሯሯጣቸው የድ ማለት ኒዕማ ነው ጸጋ ነው ቁድራ ነው ቁዋ ነው ወደሚለው ከመጀመሪያው ከቃሉ ከተቀመጠለት ቃል የድ እጅ ነው አስሉ የተቀመጠው ከተቀመጠለት ቃል ወደ ሌላ ወደ ትውስት ትርጉም እንዲሄዱ ያደረጋቸው ለዚህ የጋበዛቸው ተእዊል የሚባል ነገር ነው ተእዊል ሰለፎች ዘንድ እንዴት ነው ምክንያቱም ልንገራችሁ ሰዎችን ያባከነ አህባሽን ከመስመር እንድትወጣ ያደረጋት ሐዲስ ስታ እንድትሄድ ያደረጋት ካስፓልቱ ከተነጠፈው እስላማዊ ጎዳና እንድታፈነግጥ ያደረጋት እሷንና እሷን የመሰሉ እሷን የተከተሉ አካላቶች የወደቁት ተእዊልን የተመለከተ ዋና የመንሃጃቸው የጀርባ አጥንት አደረጉት አቅልንና ተእዊል እነዚህ ሁለቱ ናቸው በቃ መንሽ ሆኑባቸው እነሱ እያስፈነጠረ ያወጣቸው ይሄ ነው ባረከላሁ ፊኩም እንደው ጥንቃቄ ያስፈልጋል ኤው ለቀድ አንዘለላሁ አሽረፈ ኩቱቢ على አሽረፊ ረሱሊ በምርጡ ነብይ ላይ ምርጥ የሆነን ኪታቡን ልኳል ሰው እየተማረ ሰው እየሰራበት ሷሃቦች ሰሩ ህይወታቸውን ቀየሩበት ኖሩበት አላህን ተገዙበት ለታቢዒዎች አስረከቡ ታቢዒዎችም እንደዚሁ ተረከቡ እነሱም ተማሩ እነሱም ሸረሁ አብራሩ አስተማሩ ተማሩ ሰሩበት ለቀጣይ ትውልድ ያሰማሩ ያ ሁሉ ሲሆን አህባሽ ዛሬ ላይ የሚጠቀመው እዛ ትውልድ ውስጥ አልነበረም ናማ ተከተለኝ ምንድነው ተእዊል ደግሞ በላይ እሺ አልከኝ ተእዊል ማለት ዑለማዎች ያስቀምጠዋል በሁለት ይከፍሉታል ኡሱልዮችን ይመስል ሌሎችን ቃውንቶች በሶስት ይከፍሉታል ለሙሻሃተ ፊል እስጢላህ ይሄ እስጢላህ ስለሆነ ምንም ችግር የለም ሶስትም ይክፈሉት ምንም ይክፈሉት ደሊሉ ግን ቁጭ ያለውን ተእዊል ልንገራችሁማ ተእዊል ሶስት አይነት አድርገው ያመጡታል ሶስት አይነት ተእዊል አሁን እነሱ እናአውል ነው እጅን ወደ ኒዕማ ጸጋ እንበለዋል ፊት የሚለውን ደግሞ ዛት እንበለው ወይም ደግሞ አጅር እንበለው አሉ ወጃአ ረቡከ አምሩ ረቢከ የጌታ ትእዛዝ መጣ እንበል ጌታ መጣ እንበል እንቲቃል ስለሚሆን አሉ ይሄ ሁሉ ፍልስፍና ነው እንዳለ لماذا በተናቸው قال الله አይደለም የሚሉ ليس كمثله عم ነገር ይነግሩና ከዛም በኋላ ወደ ሌላ ነው የሚገቡት እንመጣበታለን ችግር የለም ግን ተእዊል ሶስት አይነት ተእዊል አለ ተእዊል ማለት ምንድነው ይኸው ልነግርህ ነው ማዕናው አንደኛ التأويل حقيقة ما يؤول إليه الأمر أن يراد بالتأويل حقيقة ما يؤول إليه الكلام عندي نقر مجرشاو وديتنو معرفياو من دينو ميهونو የሚጠበቀው ምንድነው ማለት ነው ተእዊል ማለት አው አንዲ ነገር ወደሱ መጨረሻው የሚሆንበት ነገር አው ይሄ ሆኖ ይመጣል አው ለዚህ ማስረጃ አለ አው ቁርአን አለ ምን አለ ለላህ ያሉ ጌታ قال تعالى هل ينظرون الا تاويله يوم ياتي تاويله يقول الذين نسوه من قبل قد جاءت رسل ربنا بالحق سوره الاعراف ላይ ይሄንን ያመጡታል ለዚህ ማስረጃ አላህ Subhanahu Wa Ta'ala ምን አለ የሚጠብቁት ሌላ ነገር የለም የጌታን የአላህ Subhanahu Wa Ta'ala ትዕዛዝ እሱ በእነሱ ላይ የወሰነው ነገር ያንን እንጂ የሚጠብቁት ነገር የለም ተእዊል ማለት እንግዲህ ማይኡሉ ኢለህ الامر ነው من العقال ابن جرير ይሄንን ቀበላሉና ታላቁ የእስላም ሙፈሲር እንዲህ አሉ ذكروا هل ينظرون የሚለው አለ هل ينظرون الا تاويله የሚለው هل ينتظرون هؤلاء المشركون እነዚህ ሙሽሪኮች የሚጠብቁት ነገር አላቸውና الذين يكذبون بآيات الله يا الله አንቀጽ እነዚህ የሚያስተባብሉት አካላቶች የሚጠብቁት ነገር አለ ወይጀሐዱነ ሊቃህ እሱ ጋር መገናኘትን የሚክሉት አካላቶች የሚጠብቁት ነገር አለ ኢላ ተእዊልን እንጂ ተእዊል ማለት አለ ማይኡሉ ኢለይ አምሩሁም ጉዳያቸው ፍጻሜ የሚያገኝበት ማለት ነው እዚህ ቦታ ላይ ለምሳሌ ቅጣት መገባትን ቅጣት ማግኘትን ጀሃነም መግባትን አላህ የዛተባቸውን ነገር ተፈጻሚ መሆንን ይሄንን ይመስል ማይኡሉ ኢለይ الامر ነው ተእዊል ማለት እዚህ ቦታ ላይ ይሄ ቁልጭ ያለ ማንኛውም አካል የሚቀበለው እነሱም የሚቀበሉት ነው ለምሳሌ ዩሱፍ ነብዩላህ ዩሱፍ እንዲያሉ ያ አበቲ هذا تأويل رؤياي من قبل ይህ ከዚህ በፊት ያየሁት የህልሜ ፍች ነው አለ ይሄው ማይኡሉ ኢለህ الامر ያ በህልሜ ያየሁት ነገር ይሄንን ሆነ ማለት ነው እንግዲህ ተእዊል ማለት
መጀመሪያ ላይ ያየነው ነገር መጨረሻ ላይ ምን እንደሚሆን ማሳየት ማለት ነው። ተእዊል ማለት ያንን ማሳያ ነው። ተእዊል በዚህ ይመጣል። አንድ ይሄ በቁርአን በሐዲስ የመጣ ነው። ሁለተኛው ተእዊል ደግሞ ቢማዕነ ተፍሲር ማብራራት መግለጽ የሚል ሆኖ ይመጣል። ለዚህም ለምሳሌ ቀደምቱ እንትኖች ይጠቀሙታል። ይሄንን በምን ይጠቀሙታል መሰላችሁ? እብን ጀሪር አጠበሪ ረሂመሁላህ ተዓላ አላህ ይዘንለትና አዩራደ ቢለፍዝ ተእዊል አተፍሲር የሚሆነው ይሄ እስጢላሁ ከቲር ምን ሙፈሲሪን ብዙ ሙፈሲሮች ይሄን ይጠቀሙታል። ቢማዕነ ተፍሲር አዎ። ለምሳሌ እንዲህ ብሎ ኪታቡን ሰይሞታል እብን ጀሪር አጠበሪ ምን አለ? ጃሚዑ ይው من هذا وقد سمى ابن جرير رحمه الله تعالى تفسيره جامع البيان عن تأويل آي القرآن. جامع البيان عن تأويل آي القرآن. የቁርአን አንቀጾች ትርጉም ማለት ነው። ተእዊል ማለት ተፍሲር ነው። 30ውንም ጁዝ አያውልማ አንድ ነገር ከዛሂሩ ያፈነገጠ ተእዊልማ ቢያመጣ 30ውንም ጁዝ እንደዛ ያደርገው ያን ሁሉ አንቀጽ ከዛሂሩ ገልበጥ ባለ ነገር አይፈስረው። ስለዚህ አንተ ኡሊ አይል ቁርአን ማለት የቁርአን አንቀጾች ትርጉም ነው። ለዚህ ምን ይልሃል ስትፈስ እንትን ጦበሪ ገብተህ ስታነብ ወተእዊሉ ቀውሊሂ ተዓላ ይልሃል። አይ ተፍሲሩ ቀውሊሂ ተዓላ ማለት ነው። ይሄ አንድ በዚህ መጥቷል። ይሄ ሶስተኛው የምነግራችሁ ነው። ጉድ ያመጣው ሶስተኛው ተእዊል ማለት ደግሞ አዩራደ ቢለፍዝ ተእዊል ሶርፉ ለፍዚ አን ዛሂሪ ኢላ ማ ይኻሊፉ ዛሊክ አንድን ቃል መጀመሪያ ከተቀመጠለት በሱ ሌላ ወደሆነ መውሰድ ይሄ ነው እንግዲህ አደገኛው አህለል ቢድዓ ይሄዱበት ባረከላሁ። መጀመሪያ የተቀመጠው ምን ነበረ? የተቀመጠው የድ ለእጅ ነው፣ ወጅህ ለፊት ነው፣ ሪጅ ለእግር ነው፣ ኑዙል ለመውረድ ነው። እነዚህን ሁሉ በሌላ እያመጡ ተኩባቸው። ይሄ ምን ይባላል? ይሄ ነው አዩራደ ቢለፍዝ ተእዊል ሶርፉ ለፍዚ አን ዛሂሪሂ ኢላ ማ ይኻሊፉ ዛሊክ ለመጀመሪያው ከተቀመጠለት ቃል ያልታሰበ ቃል ወይንም ደግሞ ቀረብ ይላል ያሉትን ቃል የመጀመሪያ ትዝ የማይልህን ቃል አምጥቶ መቀየር። ለምሳሌ የድ ያልኩ የድ ብለህኔ እጅ ብለህ አሁን እጅ ነው የምትረዳው፣ ሌላ ነገር የለውም። ቢየዲ ያልኩ በእጄም ቢየዲ ብዬ ብነግርህ በእጄ ነው ያረኩት ብለህ እጄን ነው እንጂ ሌላ ምንም አትረዳም። ግን ሌላ ነገር አለ። ምን? ለምሳሌ አህመድ እኮ ቀኝ እጄ ነው አልኩ። አህመድ ለኔ ቀኝ እጄ ነው አልኩ። ቀኝ እጄ ላይ የተገጠመው እንዳልሆነ ግልጽ ነው። ይሄ አያሻማም። ይሄ ሁለተኛ ማዕና ነው። ነገር ግን ይሄን ያደረገው ምንድነው? እንደማይገናኝ አህመድ እኔ ላይ እንደማይሰካ እቀኝ ላይ እንደማይሰካ ስለምታቀው ይሄ ነው ግልጽ የሚያደርግልን። ስለዚህ መጀመሪያ የድ ሲቀመጥ ለእጅ ነው። ከእጅ ወደ ኒዕማ ወደ ቁድራ የሄዱ ሰዎች ከተቀመጠለት ቃሉ መጀመሪያ አረብያ ቃሉ ከተቀመጠለት ወደ ሌላ እየወሰዱት ነው። ይሄ ደግሞ ሌላ ማስረጃ ይፈልጋል፣ ሌላ ነጥብ ይጠይቃል፣ የማያወላውል ነገር ይጠይቃል፣ ግልጽ ነገር ይፈልጋል። ይችን ነው እንግዲህ የተጠቀሙት። هذا التأويل هو الذي يقصده أكثر من يتكلم من المتأخرين في مسألة الصفات والقدر ونحوها ይችን ቃል ነው እንግዲህ አብዛኛው የተከተለው። وهو من أعظم أصول الضلال የጥመት መሰረት ይሄ ነው እንግዲህ والانحراف حيث صار ذريعة لغلاة الجهمية والباطنية والمتصوفة في تأويل التكاليف الشرعية على غير مقصودها أو إسقاطها أو تأويل الأسماء والصفات يقابزاتشو للزينو. قد اتفق أئمة السلف على ذم هذا التأويل بارك الله فيكم. يهنا إن التأويل قدمتو تشاتشن فتصم كالكلوات أسماء والصفات لا يلم بتلي እምላችሁ አንድ ጭብጥ እንድትይዙልኝ ነው። ይሄ ገረገንቲ ነው። ከአስፋልቱ በፊት ይሄን በደንብ ያዙ። አሁን የምንነጋገረውኛ ስለ እጅ፣ ስለ ፊት፣ ስለ አላህ ባህሪያት ነው የምናወራው። አዎ ሌሎች እየካዱ ያለው እንድትጸየፍ፣ እንድትንቀጠቀጥ፣ እንድትፈራ አንተ ራሱ ሰላም እንድታጣ፣ ውስጥህ እንዲረበሽ፣ እንግዳ እንዲሆነብህ፣ እንድታፍር፣ እንዲዘገነንህ፣ እባብ እንደረገጠ እንድትወራጭ፣ እንድትደነግጥ አድርገው እየሳሉብህ ነው። ይሄ ሁሉ አይደለም። ለዚህ ያበቃቸው ይሄ መጥፎ ተእዊል ነው። አስማው ሲፋት ላይ ገብተው ድርምስምስ አድርገውት ነው ይሄንን ያበቃቸው። ይችም መጀመሪያ መናገርና ማስጨበጥ ስላለብኝ ነው ለእናንተ ተእዊል የሚባል ነው እዚህ ከተታቸው። እሺ ሰለፎች ምን አድርገዋል ተእዊልን በተመለከተ? ይችን ነው ዛሬ የምነግራችሁ።
ተእዊልን በደንብ አድርገን እንረዳ። ከዛም በኋላ እሄድ ውስጥ ስንገባ በደንብ እንሄድበታለን። አብደላህ አልሐረሪ ምን አለ? እነ ዛሂዱል ከውሰሪ ምን አሉ? እነ ኢብኑ ፈውረክ ምን አሉ? የነዚህ የአብደላህ አልሐረሪ ጅሪ ምን አለ? አሽዓሪያዎች ምን አሉ? የአሽዓሪያ ከፊሩ መንጋ ምን አለ? ማቱሪዲያዎች ምን አሉ? እንገባበታለን። ይኸው ወአህሉ ሱነቲ ሙጅሚዑነ አላ ኢስባት ሲፋቲ አላ አልሐቂቃ አህሉ ሱነቲ ወልጀማዓ ቀደምቶቻችን ሰለፎች የአላህን ባህሪ በቀጥታ አላ አልሐቂቃ በማጽደቅ ላይ ኢጅማዕ ነው ያላቸው። ልንገር ኺላፍ አይደለም፣ ኢጅማዕ ነው ያላቸው። ደጋግሜ ነው የምናገረው ይሄንን። አህሉ ሱነቲ ወልጀማዓዎች በጌታችን በልዕለ ኃያሉ ጌታ ባህሪ ላይ ኢጅማዕ ነው ያላቸው። አህባሽ መጣችና የራሷ መንሃጅ ያዘች። እነዚህ ኢጅማዕን አይቀዱም። ለምን? እነሁም غير معتبرين ኢዕቲባር ውስጥ የሚገቡ አይደሉም። ኢዕቲባር ውስጥ የሚገቡ ቁጥር ውስጥ የሚገቡም አይደሉም። እነዚህ ሂደል ከውሰሪን አምጥተ ኢጅማዕን አታስጥስበትም በምንም አይነት መልኩ። ባረከላሁ ፊኩም። ስለዚህ ምን አደረጉ? ለምሳሌ وهذا ينفي التأويل والتفويض ተፍዊድም የለም አላሁ አዕለም የማይባልም የጌታ ባህሪ ነው። ይተረጎማል። ትተረጉማለህ እንደኛ አይደለም እንዴ? አላህ እጅ ያለው ማለት የኔን እጅ ምን ብዬ ነው የማየው? እኔ እኮ ፍጡር እኮ ነኝ። እንዴት አድርጌ እኔ እጅ ጋር አምጥቼ የኔ ከደም ከስጋ ከአጥንት የተረከበ መነሻ ያለው መድረሻ ያለው የሚታመም የሚደማ የሚቆስል የሚያመኝ የአፈር የሚሆን ካፈር የመጣ እንዴት ብዬ ነው እኔ የኔን እጅ ማስታውሰው? አላህ እጅ ያለው ስል ይሄ እኮ የበሽታ መጀመሪያ እኮ ነው። መጀመሪያ ፊት አለው ስል አይ እኔ ፊት ስላለኝ እኔን ስለሚመስል ይቅርበት። ምን አገባ? ያንተ ፊትና የሱ ፊት ምን አገናኘው? አንተ እኮ ፍጡር እኮ ነህ። አንተ ይሄ ቃል ስትሰማ ያንተን ፊት የምታስታውስ ከሆነ መጀመሪያ ታመሃል። አላህ እጅ ያለው ስትባል ያንተን እጅ የምታስታውስ ከሆነ ህመምተኛ ነህ። መጀመሪያ የሱ እጅ ሌላ ከኛ ጋር አይገናኝም። ሄሎ እንዴ! ይሄ እንደው በምንም አይነት መልኩ ሙጀሲማ አያስብልም። ለምሳሌ ኤውኑማ እስኪ ከቀደምቶች እነሱ ከሚያምኑባቸው መሻይኾች ጭምር ነው የምመጣው። ኑ ተከተሉኝማ። ኤው ተመልከቱ ዑለማዎች ያሉትን ቀደምቶች ማለት ነው ያሉትን ኤው ያዙማ። አህባሽ አንድ የምናውቀው ነገር አለ። ለማንኛውም አሸብ ይذكر አህባሽ አመማት ጅኑ አይደለም። አህባሽ አመማት አቂዳ አይደለም። አህባሽ አመማት አላህ Subhanahu Wa Ta'ala እንዴት በዚህ ይመሰላል ብላ አይደለም። አህባሽ ስልጣን ትፈልጋለች። አህባሽ መግዛት ትፈልጋለች። አህባሽ ተቆጣጥራ ማያዝ ትፈልጋለች። አህባሽ ወንበር ትፈልጋለች። ከወንበሯ ተፈንግላለች። አንድ ይበል። ሁለተኛ አህባሽ ተላላኪ ተደርጋ የተቀመጠች ከኋላዋ ብዙ የሚዘውራት አካል ስላለ ነው። ይሄ በትክክል የምናውቀው ነው። እስኪ ዑለማዎች ምን አሉ? ና ተከተለኝማ። ዑለማዎች ያሉት እነሱ ራሳቸው የሚያምኑበት ነው። እኛ ጥያቄ አለን። እኛ የምንቃወመው ላይሰብቲ የሚሰብት አይደለም ብለን የምናረጋግጥበት ከኪታቡ ላይ ጥያቄ የምናነሳበት ከመኖሩ ጋር የአቡ ሐኒፋ ኪታብ ማለት ነው። የራሳቸው የአቡ ሐኒፋ ነው አይደለም። በይነል ሙሐቂቂን የራሳቸው የሆነ የሚያነሱት ነጥብ አለ። ባረከላሁ ፊኩም። አቡ ሐኒፋ ምን አሉ? ይኸውናማ አቡ ሐኒፋ በ150 ነው የሞቱት እንደ ሂጅራ። እዛው ጥግ ላይ ናቸው። ምን አሉ? ወለሁ አሉ ናስማይ በደም ሰማኝማ በደም ወለሁ ለአላህ የዱን እጅ አለው። እነሱ ያምኑበታል። ይሄንን ኪታብ አልፊቅሁል አክበር ነው ያምኑበታል። ይሄንን ይዘው አንተን ውጥንቅጥህን ኤው አቡ ሐኒፋ ከኛ፣ ኢማሙ ሻፊዒ ከኛ፣ ኢማሙ ማሊክ ከኛ፣ እከልየ ከኛ ማሰለፍ ነው። ቅሚ ማለት ነው። የመሻይኽ ቅሚ ቀጣፊዎች ስለሆኑ ነው። ቀጣፊ ኤው አልፊቅሁል አክበር ላይ ኤው እንደዚህ ተብሎ ተነግሯል። ምን ወለሁ ለአላህ የዱን ላክላቸው አቡ ሂበት ላከው በጦሳ ማድ ኦሪጂናሉ ኪታብ ይኸው ቃለ ምን አሉ? ቃለ አቡ ሐኒፋ ረሂመሁላሁ ተዓላ ወለሁ ለአላህ የዱን እጅ አለው፣ ወወጅሁን ፊት አለው፣ ወነፍሱን ነፍስም አለው። አላህ ሱብሓነሁ ወተዓላ ነፍስ እንደኛ ነፍስ አይደለም። ተዕለሙ ማ ፊ ነፍሲ ወላ አዕለሙ ማ ፊ ነፍሲክ ብሏል ዒሳ ራሱ። በእኔ ውስጥ ያለን አንተ ታውቃለህ፣ በአንተ ውስጥ ያለን እኔ አላውቅም። ስለዚህ ነፍስ የሚባልም ተነግሯል። ይሄ ቃሉ አለ፣ ግን የኛን አናስታውስ